ኢየሱስ ክርስቶስ የሰጠን አንድ ተስፋ ነው። ክብር ለእግዚአብሔር ይሁን። ብልጽግና አይደለም ማለት ከኔ ጋር ስትከተሉ ሁሉ ጊዜ አይስክሬም ትበላላችሁ። ለሱ ነው የተባለው። አይስክሬም ምን ታደርጋላችሁ? ደስ የሚል እኮ ጌታ ነው። ጀግና የሆነ ጌታ ቁርጥ አድርጎ የሚናገር ከኔ ጋር ስትኖሩ ምን አለባችሁ? መከራ አለባችሁ። ክብር ለእግዚአብሔር ይሁን። ነገር ግን አይዟችሁ። ከላይ ሲጀምር ያው ምንድነው? በእኔ ስትኖሩ ሰላም። ክብር ለእግዚአብሔር ይሁን። ዋስትናችን ይሄ ነው። በየትኛውም ሁኔታ ውስጥ ሰላም አለ። ክብር ለእግዚአብሔር ይሁን። አጋንንት ማይኮረጀው ማይሰጥ ኢየሱስ ክርስቶስ ጌታ ነው። ማንም የማይሰጠው ጌታ ብቻ የሚሰጠው ምን አላችሁ? ሰላም አለ። ማዕበሉ አለ፣ ሰላም አለ። ክብር ለእግዚአብሔር ይሁን። መከራው አለ፣ ሰላም አለ። ኢየሱስ ክርስቶስ ጌታ ነው። ችግሩ አለ፣ ሰላም አለ። ክብር ለእግዚአብሔር ይሁን ካለ በኋላ አይዟችሁ አለ። ክብር ለእግዚአብሔር ይሁን። መከራ የሚቀበለው እኮ አይዞ ሊባል የሚገባው እኮ እሱ ነበር። አረ ሁሉም ትተውት ምን ሊያደርጉ ነው? ሊሄዱ ነው። እኔ አባቴ ግን ከኔ ጋር አለ። ወገኖቼ ኢየሱስ ከኛ ጋር አለ። አሜን። ማንም ከኛ ጋር ላይኖር ይችላል። ስፔሻሊ እግዚአብሔር ሲፈልገን ብዙ ነገሮች ይዘጋሉ። ብዙ ማንም አያስታውሰን። ጌታ ግን እንደ ጨካኝና እንደ ኃይለኛ ከኛ ጋር ይሆናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህን በዘመናችን አይተነዋል፣ ዳሰነዋል፣ ቀምሰነዋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ዮሐንስ እንዳለ የዳሰስነው የቀመስነውን እናወራላችኋለን። ሕይወት ምን ተብሎ ተገልጧል። ክብር ለእግዚአብሔር ይሁን። ወገኖቼ ብዙ ጊዜ ጥቅስ አንዳንድ የስህተት አስተማሪዎች ይጠቅሱታል። እውነተኛ አምላክ የሆነውን አንተን የላከውን ኢየሱስ ክርስቶስን ማወቅ እቺ በዘላለም ሕይወት ነች አረ እና አይሄዱበትም እዚህ ጋር ነው የሚቆሙት። እና ደግሞ የወሰዱትን ከመሀል 17ኛው ምዕራፍ ላይ አረ ስንተኛው ምዕራፍ ላይ 17ኛው ምዕራፍ ላይ ማን እንደሆነ እኮ አንደኛው ምዕራፍ ላይ ቁጥር 1 ላይ ቁጭ ብሏል። በመጀመሪያ ቃል እግዚአብሔር ነበር፣ ሁሉ በእርሱ ሆኖም እንኳን አንዳች ያለ እርሱ ሆነ። ሲጀመር ይሄ ክፍል ይሄ መጽሐፍ የተጻፈው በላቀ ቴዎሎጂ ነው፣ በላቀ እውቀት ነው። ላቅ ላሉ ሰዎች አበበ ዮሐንስ እንደምታውቁት ወጣት የነበረ አገልጋይ ነው። የማይቸኩል ቀስ ብሎ የሚያይ ከጌታ ድረስ የተጠጋ። ጴጥሮስ አይወደውም ማለት አይደለም። ጴጥሮስ በጣም ነው የሚወደው ጌታ። ሪአክት ያደርጋል ወዲያ። መጨረሻ ላይ እንደውም ብታዩ ያው ከሞት ከተነሳ በኋላ በቃ አሳ ላጠምድ እሄዳለሁ ሲላቸው በሁሉም ነገር የሚሾክረው እሱ ነው። ሁሉም ግን እኛም ከአንተ ጋር እንሄዳለን ብለው ነው የሄዱት። ያልሄዳለን ማለት 12ቱ ብቻ ቆማሉ። ሌሎችም ደቀ መዛሙርቶች አሉ፣ ወደ 200 የሚሆኑ ሲያርግ ያዩት አሉ። እና እዚህኛው ጋር ግን እንትን እንዳለ ብዙ ባላጠናው እዛ ጌታ መጣ። ክብር ለእግዚአብሔር ይሁን። የማያውቁት ፕሮፌሽን ነው። ከዚህ በፊት ያውቁታል፣ በደንብ የሚያውቁት ስራ ነው። አልሆነም። እኔ 3 ዓመት ጠብቄ ጌታ በኋላ ነው ማቀውን ስራ በቀጥሬ ነው እንጂ ጌታ ስሰብክ ነው ኖርኩኝ። ያው ደግሞ ላይ ከፈለኝ ፈቃደኛ ሙሉ ጊዜ አገልጋይ ነበርኩ። ቋይር ምስክርነት ሙሉ ነው ያደረገው ጌታ ጠርቶናል። እና ፓስተር በሌለበት በቃ አንተ ልጅ አረፋ እንዳይሆን ሄድ ሲሉኝ አዲስ አበባ ፓስተር የለም በቃ አሁን አለማይነሽ ጋር ነው የሚለው ብዬ በቃ ኤንጂኦ በዘመን ለቀጣ እንደ ፍቃድ ነበረኛው ከቤት ምናምን ተው ጌታ ነው ያሳገቡ ይችላል። የሶስተኛ እንደ ፍቃድ ማወጣላለ ማለት እንዴ መቼ ሁለተኛውን እናወጣችሁ? ሁለተኛውን እኔ ያወጣው ሶስተኛውንም አወጣለሁ። እንደ ፍቃድ ለማውጣት ደግሞ እኔ አወጣለሁ እና ምንም ጋር እኔ ክርስቶስ ያወጣሉ። እኔ እግዚአብሔር የሚያሳደገኝ ክብር ለእግዚአብሔር ይሁን። እኔ በዓለምም ሆኜ ጠይቄ በላ ነበር፣ ለምኜ ያገኝ ነበር። በጣም እንደውም ፈጣን ነው ያኔ፣ ለምን እንደሆነ አላውቅም። ሮሜ ላይ እንዳለው ይመስለኛል። በጣም ምንድነው
በጣም ነው። አሁን ግን የትም እንደማንሄድ ያውቃል እና የምንጠይቀውን ሁላ ሳይሆን የሚያስፈልገንን የሚሰጠን አሁን ይሰማል። የምንጠይቀውን ሁሉ አይሰጠንም። የሚያስፈልገንን ግን ለልጆች እንደሱ ነው። ክብር ለእግዚአብሔር ነው። ዓለማዊ ሳለን ግን የሚያናገረን እንደ ፍጥረት በቃ እግዚአብሔር የማይታየው ባህሪ ግን ቸርነቱን በጎነትን ያደርግ ነበር። የፈጠረን እሱ ስለሆነ ክብር ለእግዚአብሔር ነው። እና እንደ ፍቃድ እናውጣለን። ልክ በቃ ነው በ12 እጄ ነው እዛ የምትሰራው የጓደኛዬ እህት ምን አልተኛም ማለት ነው። ያው አንድ ልክ ይዞኛል አለ ጌታ ለምን ተፈቀደ ሶስተኛው ያውቃል ለምን ጌታ እና ከማንም በላይ ጥሩ ነገር ማትረፍ የምንችል ጥሩ የአእምሮ እግዚአብሔር የሰጠን ደደብ ስለሆነ አይደለም፣ አገልጋዮች ነው ፍቅሩ ስለነካ። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። የፈጠረንም ያኔ እሱ ነው። ደደብ አድርጎ አልፈጠረንም ማለት ለመቃወም አይደለም። እዚህ ስንመጣ ፍቅሩ ስለሚበልጥ ነው። ክብር ለእግዚአብሔር ይሁን። ካጣነው ይልቅ እሱ የሚሰጠን የተሻለ ስለሆነ ኢየሱስ ክርስቶስ ጌታ ነው። እኛ ነግደን ከምናተርፈው ይልቅ እሱ የሰጠን መክሊት የምንነግድበት የተሻለ ስለሆነ ክብር ለእግዚአብሔር ይሁን። ሲጀመር እኔ ያው በኦርቶዶክስ ውስጥ ስላደግን ኦርቶዶክስ ውስጥ ያው ጽድቅ ማለት ጫማ ምናምን አውልቆ ምናምን እንጀራ ምናምን የለም። ታውቃላችሁ እንጀራ ማለት ያው እንትን ስትሆኑ መንፈሳዊ ስትሆኑ ሁሉም መታው እንደዛ ስለሆነ አልተቸገርንም። እኛ እኔ የመጣሁት የዘላለም ሕይወት ፍለጋ ነው። እንጠቃለው ወይስ ዋይ ይላል እግዚአብሔር እሱን አስገብቶብኝ በቃ አሁንም ወገኖቼ ለመነጠቅ ተዘጋጁ። እሺ ይሰማ በሱ ህይወት መኖር አለብን። በሱ ህይወት መኖር አለብን። ክብር ለእግዚአብሔር ይሁን። ከሁሉ እየተውን ይቅር እያለ አሜን ጥለን እየሄድን ሬዲ ሆነን ራሳችንን ማዳን አለብን። ክብር ለእግዚአብሔር ይሁን። እና መንፈቃድ ለምንድን ነው ያነሳሁት? በቃ ኳየር ነው ማገለግለው። ኳየርም በቃ አንተ ወስን። አንዳንዴ ይልኩኛል ትንሽ ሀብታሞች ስለሆኑ ትንሽ ብር ይሰጡኛል። ያለው ዕቃ ገዝቼላቸው በጣም 15-30 ሺህ ብር መንቀሳቀሰው ያለ እና በቃ ይላለው በጣም ነው። ኧረ እባክህ ኳየር ምሽግ ገብተን ነው አንድ አመት ከምናምን ጸልየን መዝሙር ተቀበለና ያወጣነው። ያኔ ጥሩ ነበር ጊዜው እና ዝም ብሎ መውጣት አይቻልም። ብሎ ትልልቆቹ መጥተው እያስተማሩ እንደዛ ነው እና በቃ አይ ሸውጃቸው ኳየርንም ሳልነገር በቃ ማንም የለም ፓስተርም የለም። እዛ እስራኤል ኤምባሲ አካባቢ የድሬዳዋ ሰዎች ነበሩ። እዛ ሄጄ አለማዊ ናቸው ተኛ። በቃ ነገ ሄጄ ስራ ሊቀጠር ጌታ ቻው ማለት ቻው ማለት ጥሪ ምናምን ቻው ይሄድ ፓስተር የለም ማለት ዋናው ፓስተር መጣ። ክብር ለእግዚአብሔር ይሁን። ቆርቆሮ ማይዘው እስራኤል ምናምን ኤምባሲ ማያስፈራው ኢየሱስ ክርስቶስ ጌታ ነው። እና ምን ያለው ከፍ ያሉ ተራሮች በጣም ከፍ ያለ ተራራ ላይ ቀጭን መንገድ ላይ ነው የሚሄደው። ወደዚህ ብሄድ ገደል ነው፣ ወደዚህ ብሄድ ገደል ነው። እና ሀገራችን መረታ አባ ይባላል። ድሮ ተወለድኩበት ሀገር አጋር መረታ አባ ይባላል። እና ብዙ መጋዘን ውስጥ አሉ እና አንድ ሰው እዛ ቆሞ አይጎዱም እለፍ እያለ ወደ ገደል ይጨምራል። ላዋቸው ላይ ቆሞ በጣም የሞቱ ናቸው። ብዙ ትልልቅ ገባሉ አይጎዱም እለፍ እያለ እሱ ባካፋ ይጠራል። ግልጽ ራእይ ነው ያለው። ከዛ ለማንኛውም እቺ ቀጭኗ መንገድ አስፈራችን። ወደዚህ ብለሽ ያው ልቤ ውስጥ የነበረው ነገር ዞር ብዬ ሳየው መንታ መንገድ ደግሞ አለ ከኋላ የተወሰነ መንገድ መጥቻለሁ። እባቡ መንታ መንገዱ ላይ የሰው አይምሮ ይዞ ይጠብቀኝ ነው እስከገባለት። እዛ እኔም አየሁት። እዛ ስገባ ትነድፈኝ ብዬ ልክ መንገዴን ስጀምር ራእዩ ቀን ተወሰደ። እዛ ምንም አላልኩም። ያደርኩበት ቤት አልተናገርኩም። ነገሩ ገባኝ። ጠዋት ተነስቼ ጸለይኩኝ። ያው ስራው እንዲያልፍ አውቄ አለፍኩኝ እና አሁን አልጠጣም። ያው ኦሎምፒክ ገብሬ ስንሄድ ገንዘብ የሚይዘው እኔ ነኝ። ኦሎምፒክ ገብሬ እንግዲህ ሲባል እኔ አውቃለሁ አለ ስራዬ ነው። እሺ የቀጠሮ ቀን እንዲያልፍ ምንም ሳላነሳ ወደ ድሬዳዋ ሄድኩ። 3 ዓመቱ ከደረስኩ በኋላ ግን ያ ሁሉ ሆኖ የ150 ብር ስራ ልቀጠር ፈለግኩ። እንደ ጴጥሮስ ከጅጅጋ ድረስ 1 ሰዓት ሄድኩኝ።
ከዛ ጋሽ በቂ ያገኘን አማከርኩት፣ ተመለስኩ። አሁን ይኸው አገለግላለሁ ወደ 20 ዓመት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለማን እንደምናገር አላውቅም። ክብር ለእግዚአብሔር ይሁን። እግዚአብሔር አይለቀንም። ክብር ለእግዚአብሔር ይሁን። ምን አይደለም አይለቀንም። ስለዚህ መልእክቴ ዛሬ ለአጅማ ኢየሱስን እንወቅ። ክብር ለእግዚአብሔር ይሁን። ማንን እንወቅ? ኢየሱስን። ወገኖቼ ነቢይ ያስፈልጋል። እኔ ትንቢት ወዳለሁ፣ ግን መመርመር አለበት። አባ አባ ብለን የሚጮህበትን የልጅነት መንፈስ ምን ብለን ልጁ በጎቼ ድምፄ ደግሞ ምን ያደርጉኛል? ይከተሉኛል። እኔ ባለሁበት በዚያ ይሆናል፣ እነሱ ይኖራሉ። በእግዚአብሔር ፈቃድ እንድንኖር እግዚአብሔር ከአፉ ድምፅን እንድንሰማ ይፈልጋል። ይሰማ ከማን? ከራሱ ከእግዚአብሔር። እነሱ አይነት ኑሮ ካልኖራችሁ ደውላችሁ ብትሰሙ ከሆነ አቁሙ፣ ትጠባላችሁ። እውነቴን ነው። በዚህ ዘመን እንደዚህ መናገር እየከበደ መጥቷል። እኛም በደንብ ቀጥቀጣው ያስተዋል። ተጣፋላችሁ። መቼም እኔ ፓስተራችሁ ስላልሆንኩ ዛሬ ምንም ስለማታረጉ ዛሬ ብቻ ስለምናገር ሲጨነቅ ሀሳቤ ገብቷችኋል? እኔ ከጫተራ ሲጠራኝ በድምፅ ነው የመጣው። እኔ እውነትን መንገድ ህይወትን ብሎ ከዛ ሀሳብ እናንተን ብቻ ከመጉድላለሁ። አዎ ልጆቹ አልሰሙ ከኔ ጋር ያለ አዋርቶ ነው እኮ ያመጣው። እንዴት እዚህ ደርሼ እንደገና ያቆማል? ይሰማ። እኛ እኮ ስንመሰክር የእኛን ቃል እኮ የሚያጽናው መንፈስ ቅዱስ እኮ ነው። ዓለምን እኮ ስለ ኃጢአት ምን ያደርጋል? ይወቅሳል። የእግዚአብሔርን ድምፅ መስማት ማለት ነው ዋናው ነገር። እኛ የእግዚአብሔር አሁን እኔ ትሰማላችኋል፣ ማይሰማለ እና በችሎታችሁ ነው የምትሰሙት። እኔ ስለምናገር ድምፅ ስላወጣው አይደል? እናንተንም እግዚአብሔር የመናገር ችሎታ ስላለው ትሰሙታላችሁ። እናንተን በሚገባችሁ መንገድ። ክብር ለእግዚአብሔር ይሁን። እንዴት እንደምትሰሙ አትጨነቁ። ያው ለመስማት አንደኛ ጸሎት፣ ሁለተኛ ጸሎት፣ ሶስተኛ ጸሎት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አራተኛ ምናምን ካለ እሱ ነው። ኢዮብ ላይ እንዲህ ይላል፣ እግዚአብሔር በአንድም በሌላ መንገድ ምን ያደርጋል? ይናገራል። ሰው ግን ምን አይልም። ነገር ግን በሰው ውስጥ ምን አለ? መንፈስ አለ። ሁሉን የሚችል አምላክ እስትንፋስ ግን ማስተዋልን ምን ያደርጋል? ይሰጣል። እኔ ይሄ የገባኝነት ጌታ ሆይ ድምፁንም ስጠኝ ማስተዋሉንም ስጠኝ። አንድ ላይ ሁለቱም ያሱ ነው። ክብር ለእግዚአብሔር ይሁን። ምኑ ስጠኝ? ተናገረኝ። እስካስተውል ጊዜ ደግሞ ካጠገቤ ምን አትሂድ። እኔ አንድ ሁለት ሶስት ጊዜ በእብድ ተናግሮኛል። ቸርች አልሰማም ብዬ ቃሉ ማለት ነው። አንዱ ቸርች አልሰማም ብዬ ኮንፈረንስ ተደርጎ እረፉ እኔም አምላክ እንደሆን ምን በወቁ የሚል ጥሩ ትምህርት ተማሩ። ሳምንት ሳይሞላው እኔ አሁን ስለ ችግር ሳወራ አንድ ጓደኛ ጫት ይዘዋል ነው ይሄ ማቀው አደረ ይሄ መጣና አርፈ ከኔ ጋር ኖር አለኝ። እኔ ደግሞ አላየሁትም። ልጁ ቀሰቀሰና እየሳቀ ሰማዋለሁ አርፈ ከኔ ጋር ኖር ይለዋል እና እንዲህ ዞር ብዬ ሳይ እንደሰማሁ በጣም እርግጠኛ ከሆነ በኋላ ሄደ። እጃ ማለኩ ነገር ተቀየረ። ክብር ለእግዚአብሔር ይሁን። ነገር ምን ሆነ? ተቀየረ። በወቅቱ የሚያስፈልገኝ ነገር አገኘሁ። እኔ ከተስማማሁ በኋላ ለካ ቸርች ውስጥ አሌሉያ ምናምን ብዬ ለካ አልተስማማሁም። እኔ አላረፍኩም። ወገኖቼ እውነተኛ አምላክ የሆንከውን አንተ ኢየሱስ ሲናገር ስለ አብ መሰከረ። አብ ምንድን ነው? እውነተኛ አይደል? ምንድን ነው? እውነተኛ። ሌሎች እንደሚተረጉሙት የላከውን ደግሞ ኢየሱስ ክርስቶስን ማወቅ ይቺ የዘላለም ሕይወት። ዮሐንስ ወንጌል ዋናው ይሄ የተጻፈበት ዋናው ዓላማ ምንድን ነው ሲባል ኢየሱስ ክርስቶስ የእግዚአብሔር እሱ ክርስቶስ እንደሆነ አውቃችሁ
የዘላለም ሕይወት እንዲሆንላችሁ ምን ሆነ ተጻፈ። ተአምራት አይደለም ዮሐንስ ላይ ተጻፈ። ኢየሱስ ስላደረገው ነገር ቢጻፍ መጽሐፍ ምን አይልም ማለት አይበቃም። ይሄ ግን ዮሐንስ ወንጌል የተጻፈው ኢየሱስ እሱ ክርስቶስ እንደሆነ ምን እንድትሉ እንድታውቁ አውቃችሁ በስሙ አምናችሁ እንድትድኑ ምን ተብሎ ተጻፈ። በአጭር ቃል መንግስተ ሰማያት እንድትገቡ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን። በአጭር ቃል ይሄ ሁሉ በላቀ እውቀት የተጻፈው ምን እንድትሉ መንግስተ ሰማያት እንድትገቡ። ዮሐንስ ወንጌል እንድታነቡ ኢንካሬጅ አደርጋችኋል። ቅድም የጠቀስኩትን ክፍል እስከ ታች ላንብብ። ምዕራፍ 1 ይሄ ኢየሱስን ማወቅ የሚባለው በየምዕራፉ ቀስ ብላችሁ አንብቡ። ክብር ለእግዚአብሔር ይሁን። ኢየሱስ ማን ነው? እሷን ጻፉ። እሷን ብቻ ጻፉ። ኢየሱስ ምንድን ነው? ማን ነው የሚለውን ጻፉ። ከዛ ርዕሴ ምንድን ነው? ኢየሱስን ማወቅ። ክብር ለእግዚአብሔር ይሁን። በዚህ ዮሐንስን ወንጌል ታጠናላችሁ ከሌላው ጋር መንፈስ ቅዱስ ከሚሰጣችሁ ጋር እየደማመራችሁ። ክብር ለእግዚአብሔር ይሁን። በመጀመሪያ ቃል ነበር፣ ምዕራፍ 1 ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ማነው ይሄ? ክርስቶስ ኢየሱስ ክርስቶስ ጌታ። አሜን። ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረ፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማ ይበራል፣ ጨለማው ምን አላደረገውም? አላሸነፈውም። ክብር ለእግዚአብሔር ይሁን። ጨለማው ምን አላደረገውም? አላሸነፈውም። ኢየሱስ ክርስቶስ ጌታ። ይህንና ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር፣ ብርቱ ነቢይ ነው። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ይመሰክር መጣ እንጂ እርሱ ብርሃን አልነበረ። ኢየሱስ ክርስቶስ ጌታ ማለት ኢየሱስ የመጨረሻው ትልቁ ነቢይ ማለት ነው። ክርስቶስ የመሰከረው ዮሐንስ አይደል? ዮሐንስ ምን እያለ ነው? ኢየሱስ ከመጨረሻው ትልቅ ከተባለው ከነቢዩ ዮሐንስ ምን ያደርጋል? ይበልጣል። እሱ ጋር ብርሃን ይበልጣል። ማን ጋር? ዮሐንስ ጋር ብርሃን። እሱ የመጣው ስለ ብርሃን ይመሰክር። ክብር ለእግዚአብሔር ይሁን። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ ዓለሙ በእርሱ ሆነ፣ ሁሉ ሆነ፣ ዓለሙ አላወቀው። የእርሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉትም። ይፈልገው ይሄን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ክብር ለእግዚአብሔር ይሁን። አንደኛ ዮሐንስ ላይ ኢየሱስ ክርስቶስ በሥጋ እንደተገለጠ የማያምን መንፈስ ሁሉ ከእግዚአብሔር አይደለም። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በሥጋ ተገለጠ ማለት ከመገለጡ በፊት ሥጋ አልነበረም፣ አምላክ ነበር። አንደኛ ዮሐንስንም በደንብ አድርጉ። የእግዚአብሔርን ድምፅ የምንለይበት የእግዚአብሔር ቅባት በእኛ ውስጥ ስላለ እውነትን እና ውሸትን የምንለይበት የእግዚአብሔር መንፈስ በእኛ ላይ እንዳለ ይነግረናል። ኢየሱስ ክርስቶስ ጌታ ነው። ካስ ሰዓት የለኝም። ያው አምልኬ ደስ ብሎኛል። ዛሬ አርጌሳ እንደነበርኩ ስለነበረ ሳመልክ ነበር። እውነተኛ አምላክ የሆንከውን አንተ የላከውን ኢየሱስ ክርስቶስን ማወቅ ይህችን ዘላለም ሕይወት ነው። ኢየሱስን እንድወቅ ወደ እግዚአብሔር ይሁን። ቆመን እንጸልያለን። ኢየሱስን የምንበለው ዛሬ ያስተማርካችሁን ትምህርት እናንተ ናችሁ የምትማሩት ነው። ወደ እግዚአብሔር ይሁን። ፈቃደኝነት ይጠይቃል። ለማንበብ ገብታችሁ ለማንበብ ፈቃደኝነት ይጠይቃል። ካስ ወደዚህ